አመራር ወይስ የታሪክ አሻራ? ሰላም ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታዮች፣ በዚህ ጉዳይ ላይ ሰፊ ማብራሪያ ይዘንላችሁ ቀርበናል። ዩቲዩብ ቻናላችን ሰብስክራይብ አድርጋችሁ እስከ መጨረሻ ተከታተሉ። የታሪክ አሻራ ፋክተር በአመራር ጥበብ ሰማይ ስር የአንድ መሪ እውነተኛ ስኬት የሚለካበት የመጨረሻ ሚዛን ነው። ይህም መለኪያ መሪው ዛሬ በሚያወጣቸው መግለጫዎች ወይም በሚያገኘው ጊዜያዊ ጭብጨባ ሳይሆን ከ10 ዓመታት በኋላ መሬት ላይ የሚቀሩ ተጨባጭ ውጤቶች የሚመዘን ነው። ይህ እሳቤ መሪዎችን ከዕለት ተዕለት አስተዳዳሪነት አውጥቶ ወደ ታሪክ ሰሪነት የሚያሸጋግር ስልታዊ መነጽር ሆኖ ያገለግላል። የታሪክ አሻራ ማለት አንድ መሪ ኃላፊነቱን ለቆ ሲሄድ የምተው ተቋማዊ፣ ባህላዊና ቁሳዊ ቅርስ ነው። እያንዳንዱ የዛሬ ውሳኔ ለወደፊት የኢትዮጵያ ህልም የሚኖረውን አስተዋጽኦ ለማስላት ጥበብም ነው። የታሪክ አሻራ ፋክተር በባህሪው ጊዜ የማይሽረው ዘላቅና ለትውልድ የምተርፍ ነው። ዛሬ የፈረምኩት ውሳኔ ከ20 ዓመት በኋላ ለሀገሬ ምን ትርጉም ይኖረዋል የሚል ጥያቄ የታሪክ ሰሪዎች ዋነኛ መምሪያ ነው። ይህ ፋክተር በሶስት ጽኑ ምሰሶዎች ላይ ይቆማል። ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ እስከ መጨረሻ እንከታተሉ። የመጀመሪያ ተቋማዊ ጽናት ሲሆን እውነተኛ መሪ አሻራውን የሚያሳርፈው በግለሰቦች ሳይሆን በማይናወጡ ተቋማት ላይ ነው። ግልጽ አሰራርን መዘርጋትና በግለሰብ ፍላጎት የማይለወጥ ተቋማዊ ባህል መገንባት። መሪው ቢቀየርም ተቋሙ የላቀ አገልግሎት መስጣቱን እንዲቀጥል ያስችላል። ሁለተኛ ምሰሶ የትውልድ ኢንቨስትሜንት ነው። ከህንፃና ከመንገድ ግንባታ በላይ ትልቅ አሻራ ብቁና ሀገር ወዳድ ዜጋን ማፍራት ነው። የብቃት ስርዓትን ማስፈንና ወጣት አመራሮችን ማብቃት ህልሙን ተረክቦ የሚቀጥል ብቁ ተተኪ ትውልድን ይፈጥራል። ሶስተኛ ደግሞ ስልታዊ ግኝቶች ናቸው። ሀገራዊ ችግሮችን ለአንድና ለመጨረሻ ጊዜ የሚፈቱ ውሳኔዎችን፣ የሀገርና የኃይል ሚዛን የሚቀይሩ ታሪካዊ ድሎች ናቸው። በአመራር ዘይቤ ውስጥ የምታየውን ልዩነት ስንመለከት በጊዜያዊ አመራርነት በታሪክ አሻራ አመራር መካከል ሰፊ ልዩነቶችን እናገኛለን። ጊዜያዊ አመራር ትኩረቱን የአሁኑን እሳት ማጥፋት ሳይሆን የታሪክ አሻራ አመራር ግን የወደፊቱን ብርሃን መፍጠር ላይ ያተኩራል። ውሳኔዎችም ለጊዜ ተቃዋሚነት ሳይሆን ለዘላቂ ታላቅነት የሚወስን ይሆናል። መለኪያውም የባጀት አጠቃቀም ሪፖርት መሆኑ ቀርተው የተገነባ ተቋም አቅም ይሆናል። እንዲሁም አይነት መሪ ስልጣንን እንደ ግል ጥቅም ሳይሆን እንደ ሀገራዊ አደራ ይመለከተዋል። የታሪክ አሻራ ወይም ፋክተር የሚያስበው አመራር ራሱን እንደ አድማስ ጠባቂ ይቆጥራል። እንዲሁም አይነት መሪ ለረዥም ጊዜ ጥቅም ሲባል ዛሬ የሚመጡ ጊዜያዊ ምቾቶችንና ፖለቲካዊ ጥቅሞችን ለመስዋዕትነት ያቀርባል። ከሁኔታዎች ጋር የሚለዋወጥ ሳይሆን ለሀገር ህልውና ወሳኝ በሆኑ መሪዎች ላይ ይጸናል። ትውልዱ ስለ ሀገር ያለውን አመለካከት ከውድቀት ወደ ድል፣ ከድህነት ወደ ብልጽግና እንዲቀየር በተግባር ያነሳሳል። እያንዳንዱ ከፍተኛ አመራሮች የየራሳቸው የታሪክ መዝገብ በየቀኑ እየጻፈ መሆኑን መረዳት ይኖርበታል። ኢትዮጵያ ታላቅነቷን በዓለም አደባባይ ስታረጋግጥ የዛሬ አመራር ትልቁ ሽልማት ያንን የማይናወጥ መሰረት የጣለው ትውልድ አካል ነበርኩ የሚለው የታሪክ ምስክርነት ነው። ስራችን ራሱ ይናገራል እንደሚባለው ዛሬ የምንተክለው ዘር የነገዋን ኢትዮጵያ ጥል ይወስናል። የታሪክ አሻራ ፋክተር ማሰብ ማለት ለራስ ሳይሆን ለአገር መኖር ማለት ነው። በዚህ አጋጣሚ አንድ አባባል ልንገራችሁ። ፕሮፌሰር በየነ ጴጥሮስ ምሁር ፖለቲከኛ ነበሩ። አንድ ጊዜ ከተናገሩት ንግግር መሃል እየጨፈረን ያፈረሰነውን ቤት እያለቀሰን መልሰን አንገነባም ብለው አውርተው ነበር። ሀገሬ ሰላምሽ ይብዛ።